ኧረ ጋይስ እግዚአብሔር ቲክቶክ ጉድ አፍልቷል። ምንም ማድረግ አይቻልም። ጉድ አፍልቷል። እንዴ ሰው እንዴት ነው በዚህ ያህል በቲክቶክ አዲክት የሚሆነው? ይህን ያህል ከባድ ፈተና አሁን ፋይናል ኤግዛም ፊት ለፊታችን ልንጀምር ሆነን፣ ነገር ግን እዛ ጋር ሄደ ቲክቶክ ላይ አፍጥጠን የምታመሸው ምንድን ለማግኘት ነው? ይህ አንድ መረጃ ምናምን እኮ እስከ መጨረሻው ደግሞ አታይ የሚገርመው ነገር ተቀምጣ ማለት ነው። ስክሮል ነው የምታደርገው። እንዴ ቆይ ናሽናል አይዲ የሚባለውን ነገር ማይክሮቺፕ ቀበሩብን እንዴ? ምንድን ነው ያደረጉን? የምሬን በጣም ግራ የሚያጋባኝ ነገር ማለት ነው። ገብተህ አንድ መስመር ሳታይ ማለት ነው፣ ከዛ ቀጥታ ስልክ ጋር ትገባለህ። ከዛ ስልክ ጋር ገብተህ ኦፍላይን የወረደ ቪዲዮ ስክሮል ስታደርግ ትቆያለህ። ያኛው ሲያልቅብሳ አየር ለመቀበል አስመስለህ አሁን ትወጣለህ። ወደ ስንት ሰዓት ምናምን ተበግረህ በውርጭ አስብ። ሌሊት እኮ ነው በውርጭ ያን ያህል ተበግረህ ምንም ሳይሰማ ምን እንደሆነ ሳታውቅ እዛው ለሙሉ ጊዜን ኮንሱም አድርገህ ትወጣለህ። በዛ ላይ መረጋጋት የሚባል ነገር የለም። ልብ ምንድነው ሸበር ነው የሚሮጥ። ምንድነው በዚህ ላይ ተቆጣጠሩ። በተለይ ጀማሪ ቲክቶከር ከሆንክ ማለት ነው እግዚአብሔርን በጣም ይለያል። አንድ ቪዲዮ ተፖስትና በየሰዓቱ ምን ያህል ቪው አገኘው፣ ምን ያህል ላይክ አገኘው፣ ያው ስትገባ ስትወጣ የተወሰነ ቪው ጨምሮ ስታገኘው በጣም ስትፈነጥስ፣ ምንም ደግሞ ሳይንቀሳቀስ ስታገኘው ነው ቀስም እንክትስ። ምንድን ነው እንደዚህ? ኧረ በስመ አብ እግዚአብሔር በጣም እኔ ግራ እየገባኝ ስለሆነ ለማንኛውም ይውላችሁ ሚስጥሬን እየነገርኳችሁ ያለው ፎሎ ታደርጉኛላችሁ ብዬ ነው። እናንተም ፎሎ አድርጉኝ፣ ፎሎ ባክ መልሳለሁ። ላይክም አድርጉ፣ ላይክ አደርጋለሁ። እኔም ጀማሪ ነኝ የምሬን ማለት ነው፣ ምንም ሳልዋሻችሁ። አሁን ይህን ቪዲዮ በለቀኩበት ደቂቃ ውስጥ የሚከታተለኝ ካሜራ ቢኖር ምን ያህል ገብቼ ቸክ እንደማደርገው አላውቅም። በቃ ገባለሁ፣ ቸክ አድርጌ እወጣለሁ፣ ገባለሁ፣ ቸክ አድርጌ እወጣለሁ። ደስማ አሜን አይዶን ነው ብቻ አይዞን እስኪ